ስለ አባለዘር በሽታ ምን ያህል ያውቃሉ? ሰላም ጤና ይስጥልኝ። ዶክተር ኤልያስ ነኝ። ዛሬ የምናወራው ስለ አባለዘር በሽታ ምልክቶችና መፍትሄዎቹ ነው። እነዚህ የአባለዘር በሽታዎች በሁለት ይከፈላሉ። አንደኛው ቁስለት አምጪና ሁለተኛው ደግሞ ፈሳሽ አምጪ ተብሎ ይከፈላሉ። ከቁስለት አምጪዎቹ መካከል አንደኛ ሴፊሊስ ወይንም ቂጥኝ የምንለው፣ ሁለተኛ ቻንክሮይድ ወይም ከርክር የምንለው፣ ሶስተኛ ሄርፒስ ሲምፕሌክስ ኢንፌክሽን ወይንም ምች የምንለው ነው። ሌላኛው ከፈሳሽ አምጪዎቹ መካከል አንደኛው ጎኖሪያ ነው። ሁለተኛ ካንዲዲያሲስ ወይም ፈንገስ ኢንፌክሽን ነው የምንለው፣ ሶስተኛ ትሪኮሞናስ ቫጂናሊስ፣ አራተኛው ደግሞ የክላሚዲያ ኢንፌክሽኖች ናቸው። እነዚህን በዝርዝር የተወሰነ ብንላቸው ግን በጣም በርካታ በሽታ አምጪዎች አሉ። ግን እኛ ሀገር ኮመንሊ የሚከሰቱትና የሚታዩት በእነዚህ በሽታ አምጪዎች ነው። እነዚህን ህክምናዎችን በአፋጣኝ እነዚህ አይነት ምልክቶች የሚታዩ ከሆነ ወደ አቅራቢያው በሚገኝ የጤና ተቋማት ሄደው መፍትሄዎችን መውሰድ ይቻላል። በሚቀጥለው ሳምንት ደግሞ መድኃኒቶችንና ምን የሚደረጉ መፍትሄዎችን ይዤላችሁ እመጣለሁ። መልካም ሰው